ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን እኔ ደህና ነኝ። እናንተ እንዴት ናችሁ? በያላችሁበት የእግዚአብሔር ሰላም ከሁላችሁም ጋር ይሁን። ዛሬ የማሳያችሁ እንዴት አድርገን ከዩቱብም ሆነ ከማንኛውም ሶሻል ሚዲያ ላይ ከቲክቶክም ሆነ አሁን በአብዛኞቻችን ቲክቶክ ላይ ይዘጋብናል እንዳናወርድ ማለት ነው። እና ከዛስ ላይ ቢዘጋብን እንዳናወርድ ዳውንሎድ እንዳናደርገው ቢደረግስ ቲክቶክ ላይ እንዴት ነው እኛ ማውረድ የምንችለው? በአብዛኞቻችሁ እንድናወርደው ክፈቱልን ትላላችሁ የኮሜንት ላይ እና ዛሬ የማሳያችሁ እንዴት ከቲክቶክ ላይ በኢንስታግራም ላይም ሆነ ፌስቡክም ላይ የማንኛውም ሶሻል ሚዲያ ላይ የፈለግነውን ቪዲዮ እና ቪዲዮውን በአውዲዮ ማድረግ እንችላለን። ቪዲዮውን ደግሞ በቪዲዮ መልክ ማውረድ እንችላለን። ሁለቱንም ይሄን እንዴት አድርገን ማውረድና እንደምንችል ነው ዛሬ በዚህ ቪዲዮ ማሳያችሁ ማለት ነው። ስለዚህ ለቻናሌ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ የደውል ምልክቷን እየተጫናችሁ ሁልጊዜ እንዲደርሳችሁ የምለቀው እንደዛ ያደረጋችሁ ቤተሰብ ሆኑ እያልኩኝ ከወዲሁ አሳውቃችኋለሁኝ እላለሁኝ። አሁን ቀጥታ ወደ ቪዲዮ እንሄድ ማለት ነው። መጀመሪያ አንድ አፕሊኬሽን ማውረድ ይጠበቅብናል። ይህ አፕሊኬሽን ደግሞ ፕሌይ ስቶር ላይ አናገኘውም። አሁን ላይ ዝግ ነው፣ ማውረድ አይቻልም ፕሌይ ስቶር ላይ ማለት ነው። ስለዚህ ከጎግል ላይ ማውረድ እንደምንችል በጉግል ከፕሌይ ስቶር ላይ የምናውቃቸውን አፕሊኬሽኖች አሁን አንዳንዴ አመት በቆየ ቁጥር የሆነ አፕሊኬሽኖቹ ይዘጋሉ፣ ማውረድ እንዳይቻል ይደረጋሉ እና እዛ ላይ የማናገኛቸውን ነገር ግን በእንትን ማውረድ እንችላለን በጉግል ማለት ነው። ደግሞ ሊንኩን አስቀምጥላችኋለሁኝ። በሊንኩ ገብታችሁ ማውረድም ትችላላችሁ። እዚህ ላይ ሰርች ማድረግም አይጠበቅባችሁም። እኔ የማስቀምጥላችሁ ሊንክ ተጭናችሁ ቀጥታ ማውረድም ትችላላችሁና አሁን ወደ ቪዲዮ እንሂድ። እንግዲህ የምናወርድበት አፕሊኬሽን ይሄ ነው። ይሄን ነው አፕሊኬሽኑን የምናወርደው። ስናፕ ቲዩብ ይላል። እሱን ደግሞ እንዴት እንደምናገኘው አሳያችኋለሁ። ጉግል ፕሌይ ስቶር ላይ እንሄድና ሲኤንኤ ስናፕ ቲዩብ እዚህ ጋር ራሱ ይመጣላችኋል። እንደዚህ እኔ ጋር እንትን ስላለ ይሁን አላውቅም፣ ግን እንደዚህ መጥቶልኛል የኔ ማለት ነው። ስለዚህ እሱን እንጫናለን። ብዙ አሉ፣ ነገር ግን የኔን ደግሞ አሳያችኋለሁ ማለት ነው። ስለዚህ ፕሌይ ስቶር ላይ የለም። ጉግል ፕሌይ ስቶር ላይ ደግሞ ትገቡና ስናፕ ቲዩብ ብላችሁ ትጽፋላችሁ። እኔ እንዳልኳችሁ አስቀምጥላችኋለሁኝ። እኔ ግን ያለኝን አጥፍቼዋለሁ። ድጋሚ አሁን አወርደዋለሁ ማለት ነው። አውርጄ አሳያችኋለሁ። እያወረደ ነው። ስለዚህ አሉን እንለዋለን። ፕሌይ እናደርገዋለን። ፍቃድ እንሰጥለታለን። ስለዚህ አሁን እንዴት ማውረድ እንደምንችል ነው። ቅድም ኮፒ ያደረኩት ነበረ። ይሄው አያችሁት። ኮፒ የትኛውን ቦታ ላይ ኮፒ ስታደርጉ እንደዚህ ይመጣላችኋል ማለት ነው። ስለዚህ እኔ አሁን ቆየና አልፈልገውም። እንዴት አድርገን
ከፌስቡክ ላይ እንዴት አድርገን ማውረድ እንዳለብን አሳያችኋለሁኝ። ማንኛውንም ቪዲዮ እሺ፣ ይችን እስኪ ይችን አውርጄ ላሳያችሁ ለእንትን ማለት ነው። እዚህ ጋር ምን ታደርጉታላችሁ? ኮፒ ታደርጉታላችሁ ማለት ነው። ኮፒ ሊንክ የሚለው ትጫናላችሁ። ከዛ እዚህ ጋር እንደዚህ ቀጥታ እንወጣለን። ወጥተን እዚህኛው አፕሊኬሽን ላይ አሁን ያወረድነው አፕሊኬሽን ላይ ማለት ነው። እዛ ነው አሁን የምንገባው። ማስታወቂያው መጠበቅ አለባችሁ። ማስታወቂያ ሲመጣ እንደዚህ ኤክስ ማድረግ አለባችሁ። ከዛን እዛ ኮፒ ያደረግነው ኮፒ ሊንክ ብለን እንትን ያለው ቪዲዮ እዚህ ጋር ይመጣልናል ማለት ነው በራሱ። ካልመጣልን ደግሞ እኛ እዚህ ጋር መጥተን የእንትኑን ኮፒ ያደረግነውን መጥተን እንትኑ ላይ ሰርች ባዩ ላይ ምን እናደርጋለን? ኮፒ ሊንክ ብለን የኮፒ ያደረግነውን እዚህ ደግሞ መጥተን ሰርቹ ላይ ኮፒ ስናደርገው ከዛ ፔስት እናደርገዋለን ማለት ነው። ስለዚህ ኮፒ ፔስት አድርገን ማውረድ እንችላለን በዚሁ ላይ። አሁን ግን ይሄንኛው በራሱ እዛ ኮፒ ያደረጋችሁ ራሱ እዚህ ጋር ፈልጎ ያመጣላችኋል ማለት ነው። አሁን እዚህ ጋር ምንድነው የምናደርገው? ከፈለግን በቪዲዮ ካልፈለግን ደግሞ በአውዲዮ ማውረድ እንችላለን። እዚህ ጋር በታችኛው እዚህ ጋር ካደረኩት ይሄ እንትኑ ቪዲዮ አውዲዮ ብቻ ሆኖ ነው የሚወርደው እንጂ ቪዲዮ ሆኖ አይወርድም። እዚህ ጋር ካደረግነው ማለት ነው። ስለዚህ እዚህ ጋር እኔ አሁን በቪዲዮ ላሳያችሁ። እዚህ ጋር በቪዲዮ አድርጌ ላሳያችሁ አለው። ፍቃድ ያልሰጠነውም ቅድም፣ አሁን ፍቃድ እንሰጠዋለን። እንደዚህ አዲስ ስለሆነ አሁን እራሱ እያወረደ ነው ማለት ነው። እያወረደው ነው። አውርዶ ሲጨርስ ደግሞ አሳያችኋለሁ። ያው እዚህ ጋር አውርዶ ጨርሷል። አሁን ወደ ጋላሪ ሄደን እናየዋለን። ይሄው ጋላሪ ላይ ቅድም ያያችኋት በእንትን ያያችኋት አሁን ይቺ ትመጣለች ማለት ነው። እዚህ ጋር ፌስቡክ ላይ ያያችሁት እዚህ ጋር ፌስቡክ ላይ ያያችኋት አሁን አወረድናት ማለት ነው። እሺ አሁን ደግሞ ከቲክቶክ እንዴት ነው ማውረድ የምንችለው? አንድ አይነት ነው። ማንኛውንም ቪዲዮ እናወርድ ካለን አንድ አይነት ነው የምናወርድበት አካሄድ ማለት ነው። ዩቲዩብም ላይ እንደዚሁ እንዴት ነው የምናደርገው? ኮፒ ሊንክ ነው የምናደርገው። አሁን ለምሳሌ አጭር ቪዲዮ ከሾርት ማውረድ እንችላለን። ሾርት እንዴት ማውረድ እንችላለን የሚለውም እንደዚሁ ነው የምናየው። እዚህ ሼር የምናደርገው ላይ እንነካዋለን። ከዛ ኮፒ ሊንክ የሚለውን እንጫነዋለን። ኮፒ ሊንክ ስናደርገው ቀጥታ የት ነው ቀጥታ ከዚህ እንወጣና የት ነው የምንሄደው? እዚህ ጋር ነው የምንሄደው። እዚህ ጋር ስንሄድ ይኸው መጣላችሁ ራሱ ፈልጎ ያመጣላችሁና ማውረድ በየትኛው ማውረድ እንደምትፈልጉ ሳይዙንም ሆነ ቪዲዮ ነው ወይስ አውዲዮ ነው የሚለውንም እዚህ ጋር ማየት ትችላላችሁ፣ ማውረድ ትችላላችሁ ፈልጋችሁ ማለት ነው። የራሳችሁ ምርጫ እንትን ብላችሁለት ማለት ነው። ስለዚህ አሁን ከዚህ ወጣና ቲክቶክ ላይም እንደዚሁ እገባለሁ። ቪዲዮንም ረጅም ቪዲዮንም ከፈለጋችሁም እንደዚሁ ሾርት አሁን ለምሳሌ ያሳያችኋል። ማንኛውንም ደግሞ እንደዚህ አሁን ለምሳሌ የመምህር አለ ሰርቹ ላይ ሼር የሚለው ላይ ተናኩትና ይሄንን ሼር የሚለውን ስትጫኑት እዚህ ጋር አለ ኮፒ ሊንክ የሚለውን ማለት ነው። እዚህ ጋር በቃ እዚህ ጋር ስትጫኑት ከዛን እዚህ ጋር ስትሄዱ ወደዚህ ስትሄዱ ይሄው የመምህር ነው የሚመጣው። ባውዲዮን የምትፈልጉት ወይስ በእንትን የሚለውን ደግሞ እንደዚሁ ያስቀምጥላችኋል ምርጫ ማለት ነው። እዚሁም ደግሞ ቲክቶክ ላይ ማንኛውንም ቪዲዮ ቲክቶክ ላይ ሆነ ምንም ላይ አይወርድም የሚባል ቪዲዮ የለም። ኢንስታግራምም ላይ ሄዳችሁ ሼር የሚለውን ትጫኑትና ኮፒ ሊንክ የሚለውን ስትጫኑ ኮፒ ያደርገዋል ሊንኩን ማለት ነው። ከዛን ወደዚህኛው አፕሊኬሽን ስትመጡ ያወርድላችኋል ማለት ነው።
ስለዚህ አሁን ደግሞ ይሄንኛውን ቪዲዮ ይሄ አሁን ማውረድ ይችላል፣ ችግር የለውም። ማውረድ ዳውንሎድ ማድረግ ትችላላችሁ ቪዲዮውን። ነገር ግን አንዳንድ ቪዲዮዎች አሉ ዳውንሎድ እንዳታረጓቸው እንዳይደረጉ የሚዘጉ ማለት ነው። አሁን ይሄ ቪዲዮ ዳውንሎድ መደረግ አይችልም። ስለዚህ እንዴት ነው ይሄንን ቪዲዮ እንትን የምናወርደው? አሁን በአብዛኞቻቸው ኮሜንት ላይ ክፈቱት ይላሉ ማለት ነው። ለምንድን ነው የምትዘጉት እንትኑን ይላሉ። ስለዚህ እናንተ ከፈቱም አልዘጉትም እናንተ አያሳስባችሁም። ስለዚህ ይችን አድርጋችሁ ኮፒ ሊንክ የሚለውን ስትጫኑት ወዴት ይወስዳችኋል? ወደዚህኛው ይወስዳችኋል ማለት ነው። ስለዚህ እንደዚህ አድርጋችሁ እንትን ስሉት ይሄንኛው ይመጣላችኋል ማለት ነው። ስለዚህ እንደዚህ እያደረጋችሁ ማውረድ ትችላላችሁ፣ አያሳስባችሁም ለማለት ወዳለሁኝ። እስካሁን አብራችሁ ስለነበራችሁ እጅግ አድርጌ አመሰግናለሁኝ። ቪዲዮዬን ከወደዳችሁ ሼር፣ ላይክ እያደረጋችሁ ማያውቁ አሉ። እኔም አላቅ ነበረ ግን አወቅኩኝ፣ አሳወቅኳችሁ። ስለዚህ እያወቁትን ማሳወቅ ደግሞ መልካምነት ነውና እኔ ደግሞ ያወቁትን አሳውቂያችኋለሁ። እናንተ ደግሞ ላላወቁት አሳውቋቸው፣ ሼር አድርጉላቸው ይሄ ቪዲዮ ማለት ነው።